አብዛኞቻችሁም እንመን እንዴ አታሳፍረንም እያላችሁኝ ያላችሁት አስበዋል ዲ የዚህ ቀን እኮ እመነኝ ብዬ ነው አሳምኜ ካለው አይተው ነበር መጣውለ ደግሞ እንደገና ማለት ነው የዚህም ሰዓት በርግጠኝነት እመነኝ ብዬ አሳምኜሃለሁ አይተዋላ በዚህም እመኑኝ ነግሬያችኋለሁ በቃ ወርጥ ቦጥ አርጌ ደና አርጌ ፍስፍስ ታረገው ታያላችሁ አባቴ አዲስ ኮች ነው የአዲስ ኮች ነገር ደግሞ የምታቁት ነገር ነው ዊን ወይ ድሮ ነው ሽንፈት የሚባል ነገር የለም በአዲስ ኮች ስለዚህ አስቡት የከተማ ተቀናቃኛችን ሆኖ አስባችሁታል እመኑኝ ደና አርጌ ያራውጣሉ በቃ ወጥ ቦታ አርጌ ሳስወጣው ነው የምታዩት ምንም አይነት ስጋት አይግባችሁ በምንም ተአምር ደግሞ ይሄን 3 ነጥብ ያገኛሉ ብዬ አልገምትም ምንም ጥርጣሬ ራሱ ፍርሃት ራሱ ውስጥ የለም ወይ 3 ነጥብ እናገኛለን ወይ ድሮ 1 ነጥብ እናሳካለን እንጂ በምንም ተአምር አርሰናል ከሜዳችን ላይ መጥቶ 3 ነጥብ የሚወስድበት ምንም አይነት ምክንያት የለም አባቴ ስለዚህ ሰጠት አድርገን እንገላግለዋለን ለማንኛውም ግን ለጀማው ሊደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ ያራዳል ምክንያቱም ልቤ ተሰበረ አልቻልኩም ገብቷል እኔ ብሰደድ ይሻላል ሙሉ ህዝብ ከሚሰደድ እኔም ለአርሰናል ነው የምቆጠረው በቃ አርሰናል እንዲበላ ፈልጋለሁ ፕሪሚየር ሊጉ ስክሪፕተር ነው ገብቷል ከድሮም ጀምሮ ደግሞ ይታወቃል አርሰናል በእምነታቸው ጠንካራ ናቸው በኢሉሚናቲና በሰይጣናዊ ስራ የተተበተበ ፕሪሚየር ሊግ ስለሆነ ነው እንጂ አርሰናል የማይበላበት አንዳች ምክንያት የለም ዘንድሮ ለፍተዋል አርሰናል ቶተንሃምን አሸንፎ የፕሪሚየር ሊጉን ዋንጫ እንደሚበላ ማረጋገጥ አለበት ያለበዚያ ታነቃለ ይሄ ደግሞ ቃሌ ነው ሊቀየር ይችላል ቃሌ ግን ታነቀ ወላሂ ሐላል ቋጠሩን ወላሂ በባዶ ያለፍሪ በባዶ ምን ላድርግኝ ድርጅቱ አስተዳዳሪ ኩልኛ አቋማ ሊበሰሪ ስንት ቋጣሪ አለ ደሞዝ ምከፍለው ምን ላድርግ ዶሮት ሲማን አላት ሳምን የሚቆጠር ትላል ድጋጋ አስፈለጋታ እንዴ ምን ላድርግ ስራው ነው ነው በቃ ከሌላው አንተ ትሻላለህ በቃ ተረዳኝ ወላሂ ሐላል ቋጠሩን ወላሂ በባዶ ያለፍሪ በባዶ ምን ላድርግኝ ድርጅቱ አስተዳዳሪ ኩልኛ አቋማ ሊበሰሪ ስንት ቋጣሪ አለ ደሞዝ ምከፍለው ምን ላድርግ ዶሮት ሲማን አላት ሳምን የሚቆጠር አንድ ሰሞን አርሰናል ላይ መቋጠር ለጤና ጠንቅ ነው ብላችሁ ነበር እሱን ቲም የምንመልሰው በቶተናሙ ጨዋታ ነው እመነኛ ቡዬ በቶተናሙ ጨዋታ ትክክለኛውን አርሰናልን ታይዋለ ፍሬን ያሳጣህ ማለት ነው ዶክተሯ ራሱ ነግራለች አይደል እንዴ ፍሬን መታከም እንዳለብህ ያቺ ሴቷ ዶክተር እግዚአብሔር ይስጣት ነግራለች ፍሬን ከእንደገና እንድትታከም ነው የምናረግ ትክክለኛው አርሰናል ይመለሳል ነው ማለት እመነኝ ለካ ጋይስ አርሰናልና ሻዶ ባትሪ አንድ ናቸው ሁለቱም አይበሉም ይሄው የኛ የቲቪ ሪሞት ማለት ነው ይሄው 22ኛ አመቱን ሊዝ ነው አላልቃለ በቃ ኧረ ሻዶ ባትሪ ይለያል ጋይስ የምር ይለያል አላልቃለ በቃ ቁጭ አርሰናልን ይሄው 22ኛ አመቱን ሊዝ ነው እንዴ እኛ ሰለቸን ባትሪ መቀየር ፈልገን ሪሞት ይሰራል ግን እኔ ገረመኝ እኮ ጋይስ ይለያል ሻዶ ባትሪ ይለያል በቃ ይለያል ተጠቀሙበት ይለያል ጀማው በጾም ምድር ማለት ነው ዶሮ ልበላ ነው እሁድ ማለት ነው አፍጥርማ ፈጥረው በዶሮ ነው የሚሆነው አልሰማህም ሲጀመር ዶሮ መብላት አምሮኛል እማፈጥረው ባንቺ ነው አልኩሽ በቃ ቶትንሃም ጥሩም ሆነ ጀማው መጥፎም ሆነ ሁሉ ጊዜ ምግባችን ማለት ነው ስንገናኝ ምንድነው ዶሮ ነው በቃ ዶሮዋን እንክት ስብርብር አድርገን ነው የምንበላ ጀማው የፊታችን እሁድ ማለት ነው ልዩ ድግስ በአምዳስ ኢንተርቴይንመንት ላይ ተዘጋጅቷል እንግዲህ ሞቅ ደመቅ ሸብረቅ ያለ ፕሮግራም ነው የተዘጋጀው ጀማው በጊዜ በአምዳስ ላይ እንገናኝና ሰብሰብ ብለን የአርሰናልን ጨዋታ ከቶትንሃም የሚያደርገውን እምናይ ይሆናል ያው እንደምታውቁት ቶትንሃም ጥሩም ሆነ መጥፎም ሆነ እንግዲህ አርሰናል ጋር ሲመጣ ትንሽ ቡድን ነው ታውቃላችሁ ቶትንሃም በጣም ጩጬ ቡድን ነው ስለሆነም እሁድ የምንለጥፋት ይሆናል ታዲያ ስንለጥፋት አብረን ነው ጨዋታው የምናየው የት መገናኛ ለሞቴል ፊት ለፊት በሚገኘው ቫምዳስ ኢንተርቴይንመንት ላይ ማለት ነው ጀማው እሁድ በጊዜ ቫምዳስ እንገናኝ ይመቻችሁ አብዛኞቻችሁም እንመን እንዴ አታሳፍረንም እያላችሁኝ ያላችሁት አስበዋል ዲ የዚህ ቀን እኮ እመነኝ ብዬ ነው አሳምኜ ካለው አይተው ነበር መጣውለ ደግሞ እንደገና ማለት ነው የዚህም ሰዓት
በእርግጠኝነት እመነኝ ብዬ አሳምኜሃለሁ። አይተዋላ። በዚህም እመኑኝ ነግሬያችኋለሁ። በቃ ወርጥ ወጥ አርጌ ደህና አርጌ ፍስፍስ ታረገው ታያላችሁ። አባቴ አዲስ ኮች ነው። የአዲስ ኮች ነገር ደግሞ የምታውቁት ነገር ነው። ዊን ወይ ድሮ ነው። ሽንፈት የሚባል ነገር የለም በአዲስ ኮች። ስለዚህ አስቡት፣ የከተማ ተቀናቃኛችን ሆኖ አስባችሁታል። እመኑኝ ደህና አርጌ ያራውጣለሁ። በቃ ወጥ ቦታ አርጌ ሳስወጣው ነው የምታዩት። ምንም አይነት ስጋት አይግባችሁ። በምንም ተአምር ደግሞ ይሄንን 3 ነጥብ ያገኛሉ ብዬ አልገምትም። ምንም ጥርጣሬ ራሱ ፍርሃት ራሱ ውስጥ የለም። ወይ 3 ነጥቡ እናገኛለን ወይ ድሮ 1 ነጥቡ እናሳካለን እንጂ በምንም ተአምር አርሰናል ከሜዳችን ላይ መጥቶ 3 ነጥብ የሚወስድበት ምንም አይነት ምክንያት የለም አባቴ። ስለዚህ ሰጠት አድርገን እንገላግለዋለን። ለማንኛውም ግን ለጀማው ሊደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳል።